ላጲሶ የሚለው ጌታውን ተብሎ ተቀየረ። ይቀፈኛል፣ ይከብዳል። ያልታዩ ጉዳዮችን ነው አንስተው ለማሳየት ሙከራ የሚያደርጉት። ፓን ኢትዮጵያ የሚባል ትምህርት ነው የጀመርኩኝ። የመጀመሪያ ሰው ነኝ። ሁሉ ኢትዮጵያዊ ታሪክ አለው። የአገር ታሪክ የሁሉ ካልሆነ የማንም አይደለም። እሳቸው አዲስ ስኩል ኦፍ ቶት ነው ያላቸው። ታሪክ ተመራማሪ ከሆነ ከጎሰኝነት ነፃ፣ ከራሱ ጥቅም ነፃ መሆን አለበት። በፕሪንሲፕል ነው መቆም አለበት። ታሪክ ተመራማሪ ከሆነ ወገናዊ መሆን የለበትም። ዋናው ግን የሥራ ባህላቸውን ነው የምታደንቂው። ሚናዬን ለመወጣት በማደርገው ጥረት ላይ ያበቃኝ የእሳቸው ስራ ነው። በዓለም ከተነሱ ታላላቅ ሰዎች ናፖሊዮንን ጭምር እስክንድር ግሬትን ጭምር አንዱ ነው ሚኒሊክ ስራ። እናት አባታቸው ያወጡላቸው ስም ኋላ ላይ መቀየሩ ዛሬም ድረስ ወዳሉበት መስክ ሊስባቸው ችሏል። ታሪክ ተበጣጥሶ ይነገር የነበረውን የኢትዮጵያን ታሪክ አንድ አድርጌ ማስተማር የጀመርኩት እኔ ነኝ የሚላሉ። ለኔ የኢትዮጵያ ሕዝብ ማለት አንድ ቤተሰብ ማለት ነው ሲሉም በአብዛኛው ይደመጣሉ። ታሪክን ሲያጠኑ ሲመራመሩና በርካታ መጽሐፍትን ሲጽፉ 60 ዓመት ገደማም ሆኗቸዋል። የአርያ ሰብ እንግዳችን ፕሮፌሰር ላጲሶ ጌታሁን ድሌቦ። ፕሮፌሰር ላጲሶ በመደበኛ የትምህርት ሰዓቶች ብቻ ሳይሆን ላገኙት ሁሉ ስለ ኢትዮጵያና ስለ ታሪኳ አውርተው ይጠግቡም ይላሉ ብዙዎች። እኔም በመኖሪያ ቤታቸው ከሳቸው ጋር በነበረኝ ቆይታ ያስተዋልኩት ይህንኑ ነው። እስቲ ከስሞት እንጀምርና ፕሮፌሰር ላጲሶ ጌ ድሌቦ ጌ ምንድናት? እንትኑ እሱ በጣም ትልቅ ታሪክ ያለ ጉዳይ ነው። ወደዛ እንዲሄድ ነው እየገፋፍ እንትን እየጠየቅሽ። እኔ ከሀዲያ እና ከምባታ ወላጆች ነው የተወለድኩት። እስላሞች ናቸው። ላጲሶ የሚባል ስም የተሰጣ በጣም እንትን ነው፣ ትልቅ ትርጉም ያለ ስም ነው። ምንድነው የሆነ መጀመሪያ አንድ ወንድ ተወልዶ 4 ሴቶች ይወለዳሉ። ወንድ ባህል ይፈለጋል። ሲፈለግ አባቴ እስላም በመሆናቸው እና ወንድ ለማግኘት ሴት በሚፈልግበት እኔ ይወለዳሉ። ያ ነገር ቀረና ሰላም ይመጣል። ይሄንን የሚገልጽ ነው የኔ ስም ላጲሶ። አስማማው ሰላሙ እንደማለት ነው። ከዛ በዛ ስም ሲኖር ትምህርት ቤት በገባው ጊዜ ያኔ በዘመኑ እንደሚደረገው የመጀመሪያ ስም በኢትዮጵያ ያኔ የወላጅ ስም ባይቀየርም መጀመሪያ ስም ይቀየራል። ትምህርት ቤት በገባው ጊዜ የኔ መጀመሪያ ስም ተቀየረ። ጌታውን ተባልኩ። ፈልጌ አይደለም፣ አውቄ አይደለም። እና ወላጆቼ በጣም ልዩ ኦልሞስት አምልኮ ያህል ነው የኛ ሰው ስምን የሚያስጠራ በመሃል በሴቶች መካከል ስለተወለድኩ ልዩ ስም፣ ልዩ ማዕረግ፣ ልዩ አበላል እና የጎሳ መሪ ይሆናል የሚባል ነገር ነው ያላቸው። ትንሽ እንደሆንኩ ወደ 11 ዓመት ውስጥ ይሞታሉ ሁለቱም በአንድ ጊዜ። እና ሚስዮን በኩል ሄጄ ትምህርት ቤት መግባት ቻልኩ። በቻልኩበት ቦታ ልማድ ሆኖ ስሜ ላጲሶ የሚለው ጌታውን ተብሎ ተቀየረ። ይቀፈኛል፣ ይከብዳል። አንድም ነገር እንደጠፋ አይደንቲቲ ጉዳይ ነው። እዛ በጣም አላወኩም። ይሄ ኮስት ከሆነ መክፈል ነው። አማርኛ ያኔ ነው የጀመርኩት። ሌላ ትምህርት አላውቀውም። የገጠር ሰው ነኝ እና ልጅ ነኝ፣ ወላጅ አልባ። እዛ ስል በኃይል ጎበዝ ተማሪ ይሆናለሁ። በያለበት ቦታ በገባሁበት ጊዜ ከአስተማሪ ጋር ነው የሚገናኘው እና እዛ ይሄ ላጲሶ የኔ ጌታውን የኔ አይመስልም። ይሄ ባህል አስቸገረ እና እየሄድኩበት ባለበት ጊዜ ጌታውን ተብዬ ነው ሃይ ስኩልም ኤሌመንተሪም እና እስከ ፒኤችዲ ድረስ ሄድኩት። ከዛ ፒኤችዲ ይሄ አሁን ያያችሁት ወረቀት ላይ ስሜ እንዲመዘገብ ላጲሶ ሰው ነው ለሰው ስም የሰጠው እና ስርዓቱ ጌታውን ብሎኛል። ጌታውንም መተው የለብኝም። የወላጆችን ስም ደግሞ ማደስ አለብኝ ብዬ ዩኒቨርሲቲ ጠየቅኩት። ስትመጣ ጌታውን ተብለ ነው የመጣው እና አሁን እዛ በርት ሰርቲፊኬትህን አምጣ እናድሳለን አለ። እናንተ ቀልደኞች ናቸው፣ እኛ እኮ መቼ እንደተወለደን አናውቅም አልኩት። እንግዳውስ ከመንግስት ሰርቲፊኬት መንግስትና እኔ እኮ አንታወቅም በስም ደረጃ አልኩት። እኔ ነግሬያለሁ ሙሉልኛል። እምቢ አሉ። ከዛ በኋላ ፒኤችዲ ተቀብዬ መጥቼ አዲስ አበባ ስመጣ አዋጅ አላሳውጀውም መንግስት። ይሄ እውቅና መስጠት ነው
ኢሊጋል ነው። ይሄ እንትን ነው። እንደዚህ ያለ ነገር የሰራ ስርዓት። በኋላ ሲፒኤ ውስጥ ሲቀጠር ስሜን ነገርኳት ለጻፊ ዶክተር ላጲሶ ጌታሁን ድሌቦ ሸለሞ ብለሽ ጻፊ አልኳት። ሸለሞ የአያቴ ስም ነው። ድሌቦ የአባቴ ስም ነው። ላጲሶና ጌታሁን የላጲሶ ስም ነው። ወላጆች የሰጡት ነው እና ያኛውንም አልተውም። ምክንያቱም ባህሉ ስርዓቱ ነው። እስከ ዛሬ ድረስ የሚሆነው ነገር ነው። እንግዲህ በጣም ችግር አመጣ። አይ እኔንም እንዳስቸገረኝ ባህሉ ምን ኃይል እንደሆነ እዩ እያልኩ ነው። አሁን ውጭ ጉዳይ ሚኒስቴር 3 ስም ብቻ ነው የሚሸከመው በፓስፖርት እና 4 ነው የኔ። ምን እናደርጋሉ? እኔ ሁለቱም የኔ ነው። ምን እንግዳውስ በኔ ፈቃድ ጌታሁን ላጲሶ ጌታሁን ነው ውጭ ጉዳይ ሚኒስቴር ስሜ። ላጲሶ ጌታሁን አንድ ላይ እንትን አለበለዚያ አይሆንም። እንደዚህ ያስተካክለዋል። እስከዚህ ያስጨነቀ ስም ነው እና እንግዲህ ከዛ እኔ አደስኩ። መሬት ሲለወጥ የኢትዮጵያ ሕዝብ መሬት ሲያገኝ እኔ መልሼ ስሜን አገኘው። ልጅነቶ በጣም አስቸጋሪ እንደነበረ ነው የሰማሁት። ያው ወላጆቹን በልጅነቶ ነው የሞቱት እንደነገሩኝ እና ራሶትን በራሱ ጥረት እንደተማሩም ሰምቻለሁ። እስቲ ምን ያህል ፈታኝ ጊዜ ነው ያሳለፉት? በጣም የማይታመን ነገር ነው እና እዚሁም ውስጥ ወላጆቼ በጣም ሀብታም ከከምባታም ምርጥ ከሀዲያም ምርጥ ሆኖ የተገናኙ ሀብታም ሰዎች ናቸው እና 3 ኩርማ ነበረ። ጥንብሎ፣ ጃኔ፣ ሻንቆ የሚባል ሰንጋ አይደለም ኮርማ ማለት ነው። ስሪ እንትን ያለው በፈረስ ነው የሚጠበቀው፣ በረት ነው የሚኖረው። አንድ አጭር ጊዜ ውስጥ ከዛ በ30ዎቹ ውስጥ ትንሽ ሆኜ ላሞች የሚሄዱበት ቦታ አርበኞች ማጮ ለሄዱት ተብሎ ያንን ለአንድ ወስዶ የአገሬ ሕዝብ መሬት ያጣል። ወላጆችም ይሞታሉ፣ ሀብትም ይጠፋል። እኔን ትልቅ አእምሮ ላጲሶ ስማችን ይጠራል። ያ ትልቅ አእምሮ ቀርጿል እናቴና አባቴ እና አስተማሪዎች በየጊዜ ያለበት ቦታ ይደግፉኛል። ከዛ ነው የተማርኩት እና እስከዛ መጨረሻ ሲሄድ ኢትዮጵያ መንግስት አሜሪካኖች ሚስዮኖች ናቸው ያስተማሩ 100%። 9ኛ ክፍል በእኔ ሳይማር ያስተማረኝ የሚባል ነገር ለእኔ አይሰራም። በብዙ እንዳይሰራ እንዳልን 9ኛ ክፍል በወር 20 ብር 180 ብር ከመንግስት በልቻለሁ። ከዛ በኋላ ምንም አላገኘውም እና ጎበዝ ስለሆንኩ ጠርቶ ነው ስኮላርሺፕ የሚሰጡኝ። ስለዚህ አስቸጋሪ ነበር እና ጎበዝ ስለሆንኩ ከዛ ጥሩ ቤተሰብን በማምጣት እንደ ሙሉ ሰው ነው የሚቆጠረው። ከዛ ይህንን ትምህርት ቤት ሚስዮን ትምህርት ቤት እስከ 6ኛ ተማርኩ። ሆሳና ደግሞ 7 እና 8 ተማርኩ። ይህንም በራሴ ነው ውሃ ማምጣት ምንም አብሶሉት ሌላ ነገር ነው ግን እና ይሄ ሚስዮን ነው የሚያስተምረው። እያደግኩ እዛ እያለሁ ትምህርት በየጊዜ አንደኛ ነው የሚሆነው፣ ዳና ውጤት ነው የሚያመጣው። ከዛ 8ኛ ጨርሼ አሰላ እሄዳለሁ። ያኔ አሰላ ነው ተባለ 53 ዓመት ምህረት ነገር ማሚ እንቅስቃሴ 9ኛ ገባው። 9ኛ ሲገባ አሁን ያልኩትን መንግስት ያኔ ይሰጥ ነበረ። ኩዴታ ከሆነ በኋላ እሱንም ቆረጠ። እኔም 180 ብር ተጠቅሜያለሁ። እዛ ሲናገር በጣም ምርጥ የሆነ ትምህርት ቤት ናዝሬት ባይብል አካዳሚ የሚባል ኃይል ተናጋሪ ነኝ። ወንጌል እኮ ይሰብከዋለሁ ቄስ ከሚሰብኩ በላይ እና በቃል የጠጣሁት እሱን ነው። ከዛ ሲያስተምር ሰንዴ ስኩል ሲያይ የኛ ትምህርት ቤት ግባ ብሎ ለምኑ ያስገቡኛል። የአዲስ አበባ መኳንንት መሳፍንት ልጆች የሚማሩበት እዛ ትምህርት ቤት ገባው እና ሲገባ ወንጌል አስተማሪ ነኝ፣ ተማሪ ነኝ። ይሄ ፎቶግራፍ የሚያሳየው እሱ ነው። እዛ ከዛ በኋላ ወንጅና ሸዋ አንድ ነገር የሆነው እኔን ይሄ ላጲሶ የሚለው ስም ያ እንቅፋት ኢትዮጵያ ታሪክ እንዲመረምር ያደረገኝ ነገር ነው። እንትን የሆነ ናዝሬት በሚሄድበት ጊዜ ቅርብ ነው። እዛ ከወላይታ ከከምባታ ሀዲያ ወንጌላውያን መጥቶ እዛ ሲሰሩ ትምህርት እየረሱ ነው። እነሱ ጋር ሲጎበኝ መተ እንዳባሻ ነው ማለት ነው። የጊዜ ምግብ እኛ ትራንስፖርት እንሰጣለን፣ ታስተምረናለህ ይሉኛል። ማስተማር ጀምራለሁ። ቤተ ክርስቲያን አቋቋምኩት፣ የፕሮቴስታንት ቤተ ክርስቲያን ማለት ነው። ይሄ አሁን
ማነው መሰረተ ክርስቶስ የሚባል ቤተክርስቲያን ትልቅ ቤተክርስቲያን ሆነዋል። እነሱ ስር ለእኔ ስኮላርሺፕ የሰጡኝ ሰዎች እነሱ ናቸው። እና አሁን ዳና ሆኜ ያለው እና ሰምዋን ነው እዛ እኔ ትምህርት ቤት አቋቁም ህዝቡን በገንዘብ በራሳቸው ገንዘብ እንደወጡ መጀመሪያ ቤተክርስቲያን ይሁድ ቀን ጸሎት ቤት፣ ሌላ ጊዜ ትምህርት ቤት የሚል ነገር ትምህርት ቤት አቋቁም። ገንዘብ ገቢ ነው። 9ኛ ክፍል ጀምሮ እዛ 3 4 5 6 ዓመት እንደዚህ ያለ ማህበር አቋቁምኩ እና ወንጌል ነው ማስተማር የሚገባው ሌላ ነገር ባለ ሁሉ እንግዲህ ቢዝነስማን አይነት ነው የሚሉት እና የህዝቡን ነገር ነው የሚሰራው። እዛ ያለን ፒኤችዲ ማነው ሚስዮኑ ትምህርት ቤት 2ኛ ደረጃ ጨርሼ እኔ ባቋቋምኩት ትምህርት ቤት ዳይሬክተርና መስራች ሆኜ 2 ዓመት ሰራሁ። 2 ዓመት ሲሰራ ከአሜሪካን መጽሐፍት ላይ ወጣ ስሜ። እንደዚህ ያለ አገሩን ህዝቡን እንደዚህ የሚረዳና ጌታውን ድሌቦ ላጲሶ የለም። አሁን እዛ አንዱ ቁስል ነው የሚሆነው እስኪተካከል ላጲሶ ተብሎ ስሜም ወጣ እና ሲሰራ ያዩት አስገርሟቸዋል። ስኮላርሺፕ አሜሪካን ያተባልኩ ሄድኩ። 10 ዓመት ቆየውና ፒኤችዲ እና ዩኒቨርሲቲ ፕሮፌሰር ሆኜ ተመልሼ መጣሁ። አገሮትን በጣም እንደሚወደው አቃለው ግን እንዴት ነው እስቲ የዛኔ ተመልሰው ለመምጣት የወሰኑት? መጀመሪያ በመሃል 2 ዓመት ከተማርኩ በኋላ ተመልሰና አሉኝ። ስቱደንት ነኝ፣ የክብር ተማሪ ነኝ፣ ለመማር ነው የመጣሁት እና ምርጫ ይሰጡታል ሚስዮኖቹ እዚህ ያሉት እነሱ የላኩት ተመልሰና ይሉኛል። ካልመጣ እዛ እንድትማርም አንረዳም፣ ዩኒቨርሲቲም እንዲቀበል በእነሱ ስም ነው የሚቀበለው፣ አናደርግም፣ ስትመጣም ፓስፖርት ማን ነው ስራም አንሰጥም ካልታዘዝ ካሉ ስራም አንሰጥም ፓስፖርት ማለሻም አንሰጥም ብሎ ይጽፋል። ውጭ ሀገር ነው ያለውኝ፣ ገንዘብ የለም፣ የላከው ካደ ምን ይሁን የመከራ ይዛ ውስጥ አይሹኩና ጻፍኩት። 400 ብር ባንክ ነበረች። ግፋ ካላ በሱ ነው አሜሪካን ዲፖርት ያደርገኛል። ሰምቼዋለሁ፣ አልመጣም ትምህርት ሳልጨርስ እግዚአብሔር ከሁላችንም ጋር ይሁን ብዬ ጻፍኩላት ለሚስዮን። በቁጣ እነሱ ከኛ ውጭ ነው አሉ። ገደል ግባ አልኩት። እዛ በኋላ አስተማሪዎች የኔ ፕሮፌሰሮቹ አንዩዣል ሰው ነው የሚሉት። አሁን ትወጣለህ ተባልኩ ዩኒቨርሲቲ 2ኛ ዓመት መጨረሻ ትወጣለህ። በምን እንዴ አልኩት። አልቀበልም አልኩት። ይሆናል እንጂ ተመልከት የኢትዮጵያ መንግስት አላካም እና የሚስዮኑ ነው እዛ እሱ ካደ ሚስዮኑ እና ዩኒቨርሲቲ ፕሮፌሰሮች ድሌቦ ስም አውቆ እዛ ሲል ከ500 ተማሪ አንደኛ ውጤትም አምጥቻለሁ። ብዙ ይዘጋለሁ እና ስል ገርሟቸዋል። የምናገረው ሰባራ ቋንቋ ሊሆን ይችላል። ሐሳቡን እያዩ ከዕለታት አንድ ቀን አንድ ፕሮፌሰሩ ስሜን ጠርቶ መንገድ ተላለፈን። ሰላም አለና ልጋብዝ ያለኝ ቡና እሺ ብዬ ገባሁ። ትልቅ ነገር ነው። how do you feel አለ። very bad አልኩት። አሜሪካ ባድ፣ ሚስዮን ባድ። as you know I am a scholar a student እና ደሃ ሆኜ ስለመጣሁ እዚህ ብለዋል ብዬ ነገርኩት ለፕሮፌሰሩ። I hate everybody። ያ ሂፒ የሚባል ቪየትናም ጦርነት ጊዜ ነው እና አመጽ ነበር። ደግሞ ኮሜንቴተር ነበርኩ። አሁን እዚህ አንድ ክሊፕ አስቀምጬ ነበር። ኢፕሶ ፋክቶ ማለት as it is ኮሜንቴተር ነኝ። ሲሌ ወጥቶ ዝነኛ ተማሪ ሆኛለሁ እና ይወጣል። do you want to interfere with your home church? never አልኩት። እነዛ ወራዶች ናቸው። እኔ እኮ አገሬ መንግስት እንትን እንደዚህ ያደረገው ይሆናል ዝም በል አልኩት። ቀጥታ ይሄድና ዲኑ ትሄዳለህ ያለው ይሄ ሰውየው አገሩን ያስጠራል፣ ዩኒቨርሲቲያችንን ያስጠራል እና እሱ ታላቅ ሰው ነው በቀጥታ ይሰጣል። ሂስትሪ ዲፓርትመንት ሄድ። በማግስቱ ሰውየው ያን ትሄዳለህ ያለው ዲን ጠረኝና how do you feel? very bad አልኩት። አፌ እንደዚህ ነው የሚለው very bad። አንድ ነገር አሜሪካንስ would say treat your audience like debtors ማለት ገንዘቤን አምጣ እንደምትናገር ሰውን ሳትፈራ ተናገር ማለት ነው። እና እንደዚህ ያለ ቦምባርድ አደረኩት እና እንደዚህ ስትል you will not, somebody came and told me you will not go አለ if it is only unconditional አልኩት። እና
አለቀ። ከዛ በኋላ ትምህርቴን ቀጠልኩ በነፃ ሁሉም እነሱ እየከፈለ 21 እና ታሪክ የለም በኢትዮጵያ። አንደኛ ታሪክ ይማራሉ ብያለሁ፣ መጽሐፍት ደግሞ የለም እና 21 ነው የሚወስደው ብዙውን ጊዜ መደበኛ 18 እንደዚህ ጎበዝ ተማሪ የሚባለው እና ኢንዲፔንደንትሊ ይወስዳል። 3 ኢንዲፔንደንትሊ ወሰድኩ። ብዙም ሰራው ኢትዮጵያን ለማጥናት ፒኤችዲ ስራ ነው የሰራ ብሎ የሰጠኝ ለዛ 21 እየወሰድኩ 3 ዓመት ተኩል ላይ ጨረስኩ። ደብል ሜጀር ያደረኩት ሂስትሪ እና ሪሊጅን። ከዛ ሪፖርት አደረኩት። 5 ዩኒቨርሲቲዎች ተቀበሉኝ እና ሃዋርድ ዩኒቨርሲቲ ዋሽንግተን ዲሲ ላይብሬሪ ኦፍ ኮንግሬስ አለ እና ኮንሰርቲየም ሲስቴም ኦፍ አሜሪካን ዩኒቨርሲቲ፣ ካቶሊክ ዩኒቨርሲቲ፣ ጆርጅ ታውን ጆርጅ ዋሽንግተን ዩኒቨርሲቲ ተብሎ 5 ትልቅ ቦታ ዓለም ነው በዓለም ውስጥ ነው። እሱን መረጥኩና እዛ ገባሁ እና እንደገባው ካፊላ መማር አለብህ። እነሱ ሃዋርድ ዩኒቨርሲቲ ሽልማት እና ስኮላርሺፕ አይሰጥም። 1 ዓመት ሰርተህ በምታመጣው ውጤት ነው ጎበዝ ሆንክ ካልሆንክ እኛ ላይ እና ያኔ ግማሽ ዓመት አስቀረው። ማን ነው በ3 ዓመት ተኩል ጨረስኩ አላልኩም። ከዛ ሰራሁት። ሰርቼ አላውቀውም አሜሪካ ነገር። ምን ሰሩ? 3 ወር ግራጁዌት እስኪመጣ ድረስ 3 ወር አንድ ፋብሪካ ውስጥ ሰርቼ ገንዘብ አገኘሁ። መኪና ገዛሁ። አሁን ዩኒቨርሲቲ ሊገባ ነው። ግራጁዌት አደረግኩ፣ መኪና ገዛሁ እና ዩኒቨርሲቲ ሲገባ እርዳታ የለም። ዋሽንግተን ዲሲ ነው የሄድኩኝ። ከኢትዮጵያውያን ያኔ ነው የተገናኘው። 28 ነው 30 ዓመት እንደዚህ ሊሆን ነው እድሜ እንትና ከዛ ከጀመርኩት አለ ሰምዋን እንደዚህ። ከዛ በኋላ ስትሬት ኤ አመጣሁት ማስተሬት እና በአመት ጨረስኩት። ጆርጅ ማነው ፎርድ ፌሎሺፕ የሚባል ልዩ ማዕረግ ነው። ዩኒቨርሲቲ ለ6 ሰዎች ጆርጅ ማነው ፎርድ ፋውንዴሽን ፌሎሺፕ ይሰጣል። አላውቀውም፣ ይህንም መሰረት ነው እንጂ የሚያውቀው። በኋላ ፕሮፌሰሮቹ እሱ እኮ የልጅ ፈላስፋ ነው ምናምን ይሉኛል እና እዛ ስል 6,000 ብር ስኮላርሽፕ ነፃ ለ3 ህንዶች 2 አሜሪካኖች ለአፍሪካዊ 1 ለእኔ ሰጡኛል። እኔ ግራጁዌት ፌሎ፣ እነሱ አሲስታንስ ናቸው። 15 ዓመት እንደዚህ 15 ወር 15 ሰዓት ይሰራሉ በሳምንት። እኔ ምንም አልሰራም። ሱፌን ጢቅ አድርጌ ፈርሜ መውሰድ ነው። አይም ሰምዋን እንግዲህ በዛ ቦታ እየሆነ ፒኤችዲ ጻፍኩት። እያጻፍኩ እያለው አሁን ማስተሬትን ወደ በአመት ወሰድኩ እና ፖርቹጊዝ ኢምፔሪያሊዝም በኢትዮጵያ የሚለው ሰሜን ኢትዮጵያ ከዛ ያለ በሱ ነው የጻፍኩኝ እና ደግሞ ቢኤን የሰራሁት አፍሪካን ዩኒቲ ዩኒየን አፍሪካን ዩኒቲ መጀመሪያ 10 ዓመት from 1858 to 1868 የሚለው በዛ መጣው። ከዛ ሁሉ ኮንፊደንስ ዴቨሎፕ ነው እና ሰምዋን እዚህ ለኔ ሞትና ህይወት ጉዳይ ነው። እዚህ መምጣት አገሩ እየፈረሰ ነው ያለው። እንግዲህ 1974 ነው ዶክተር የሆንኩኝ ማለት አብዮቱ በፈነዳ ዓመት ነው። እዛ ሾክያለሁ መምጣት። ከዛ ሲሄድ አዲስ አበባ ጻፍኩኝ። ኢትዮጵያዊ ነኝ እኔ። ኢትዮጵያዊነት የማንም ከዛ ጋር የተያያዘ አይደለም። እንደዚህ ተምሬያለሁ ስል መጀመሪያ ቶሎ ብትመጣ እንሰጣለን አለ ዩኒቨርሲቲ። እንፈልግም you could get more lucrative pay for your qualification ብሎ ይመልሳል። ለአንተ ስልጠና በሽበሽ ሆና ገንዘብ ታገኛለህ። ምንደኛ የሆንኩ መስሎታል እንደ ከዚህ ቦታ ለኔ የሚነግረኝ እኔ መጥቼ ለማስተማር ነው። ሞት እንደሚመጣ አውቃለሁ። ተማሪ አባል ነኝ እና ከዛ ገንዘቡ ሳልይዝ ወዳውኑ ሊገባ ነው የፈለኩት። ንጉሱ ሳይወርዱ ነው የሚባልና ለኔ አያመኝ። አሁንም እንደዚሁ ነው። ለራሴ የሚያስበው ነገር አይኖርም። ከዛ በ15 ቀን ውስጥ ፕሮፌሰር ማዕረግ በልዩ ችሎታ ሰጥቶ ዩኒቨርሲቲ ይቀጥለኛል። አሜሪካ ነገር ቨርጂኒያ ዩኒየን ዩኒቨርሲቲ ብላክ ዩኒቨርሲቲ ነው። ስራ ወሰድኩ። 2 ዓመት ሰራው። ሪዛይን አደረኩት። ሪዛይን አድርጌ እመጣለሁ ብዬ አገር ቤት ሲጽፍ ቤተሰቤ ያልተቀበለም። ይሄ አዲስ አበባ ቤት ከማግኘት ሁለተኛ መወለድ ይመቻል አለችኝና ላከችኝ። እንደሚሞት አውቃለሁ። አብዮት ከመጣ ወይ መግደል ወይ መሞት ነው። ሌላ ነገር እኮ የለም። አብዮት አትነካም።
የትም ቦታ ካደርግ ህዝብ አንድ ህዝብ በሁለት ተከፍሎ ይዋጋል። ወይ ትሞታለህ፣ ትገላለህ። እኔ ሰውን አልገልም። የኔ መሳሪያ ትምህርት ነው። እና ከዛ በኋላ እዛ ኢትዮጵያ አንድነት ለኔ ጣዖት እያደረኩ ነበር። ይሄ ቅዱስ ሀገር ነው። ኢትዮጵያ ክርስትና፣ ዘውዳዊ ስርዓት፣ ገዳ ስርዓት፣ እስልምና አዋህዶታል። ከሀሳብ አመለካከት ተለየን። እሱ የአካሌ ወረራ ይላል። የለም ወረራ አይደለም፣ አንድነት ነው እየመጣ ያለ። በዚህ ነው የሚለው ከሚሉት ሁሉ እዚህ ውስጥ ፓን ኢትዮጵያ የሚባል ትምህርት ነው የጀመርኩኝ። የመጀመሪያ ሰው ነኝ። ሁሉ ኢትዮጵያዊ ታሪክ አለው። የአገር ታሪክ የሁሉ ካልሆነ የማንም አይደለም ነው የኔ ትምህርት። ከዚህ ጋር ያይዘው ፕሮፌሰር የኢትዮጵያ ህዝብ እንደ አንድ ቤተሰብ ነው የሚሉት ነገር አለ። ያን ምን ማለት ነው እንደሆነ ይንገሩኝ እስቲ። እሞታለሁ እንጂ ውጭ ሀገር አልሄድም ብዬ የመጣው ይሄ የኢትዮጵያ ሊቃውንት የውጩንም ውስጡንም አሸንፌ የታተማ የኔ ታሪክ ነው። መጀመሪያ ሰሜንና ደቡብ አንድ ላይ እንደሆነ አድርጌ ያሳየሁት 5000 ዓመት። ከዛ ይሄንን ታሪክ ክርስቲያኖቹ ከላይ እስላሞቹ ከዚህ ህዝቡ ሆኖ አንድ ይሆናል። በዛን ዘመን ከ1270 ጀምሮ ማለት ነው። ሳያየው እንደዚህ ነው። ከዛ ኢማም አህመድ የሚባለው ሰውየው በዚህ ካርታ ላይ ይህንን ጦርነት ይከፍታል። ብትንትኑን አወጣ። እዚህ ካርታ ሲያደርግ ክርስቲያን መንግስት ወደቀ፣ እስላም መንግስታት ወደቁ፣ ኦሬት የሚባል ፈላሻ የሚባል ወደቀ፣ ነሪያ የሚባል መንግስታት ሲወድቁ ህዝቦች ተቀላቀሉ። ከዚህ ምን ተገኛ ነው የምንለው። ከዛ በኋላ ይሄ ከተበታተነ በኋላ ሰው እንደዚህ ሆነ። አሁን ይገናኛል። ይሄ የብሔረሰቦች ቀጥ ነው። ግሬት ማይግሬሽን ኦፍ ኢትዮጵያ። ይሄ ልዩ ትርጉም የሌ ነው የሆነ። ሰው ሁሉ ጨለማ ዘመን ነው፣ ግራኝ አጥፍቷል፣ ክርስቲያኑ ያለቅሳል፣ እስላሙም እንደዚህ ይሆናል። የለም ያኔ መንግስታት ሲጠፉ ህዝቦች ተቀላቀሉ። ይሄ ሶማሌ ወደዚህ፣ ኦሮሞ ወደዚህ፣ ሀዲያ ወደዚህ አንድ ሆኖ የዛሬ ቅርጽ ይይዛል። ይሄ ትልቁ ዲስከቨሪ ነው በኔ ታሪክ ይዘትና ሂደት እንደዚህ ነው የሚለው ያመጣሁት በዚህ ጉዳይ ነው። በዚህ ንጉሳዊ ስርዓት 100 ዓመት ብቻ አልሞላም። ከዴሮስ እስከ 66 አብዮት ተከሰተ። አማራም፣ ትግሬም፣ ቆላም፣ ደጋም መንግስት መለወጥ አለበት። ስልጣን ለህዝብ መሬት ለአራሹ ይላል። መሆን አልቀረም ሆነ። ከዛ ደግሞ ሪፐብሊክ ሆነ ነው። መንቆ መውጣት ነው። ይሄ አንድነት ነው ያለ። ይሄ ስራቸው እንግዲህ ብዙዎቻችን ያስተማረ ስራ ነው። በተለይ በወጣትነት ጊዜ የነበርን እኔን ጨምሮ አሁን ከግሌ ብነሳ የእሳቸውን ትምህርት አግኝቼ ባልሆን ኖሮ ለራሴም ለሀገሬም እንዲሆናለሁ ብዬ አልገምትም ነበረ። ብዙ ትምህርት ቀስመን አሁን ደግሞ በተራችን ትንሽም ቢሆን ለማስተማር እየሞከርን ያለነው እና ያ ስራቸው እርግጠኛ ነኝ ብዙዎቻችን ጠቅሟል። እኔን በተለይ ደግሞ እንደ ግለሰብ አሁን ላለሁበት የኢትዮጵያ ይዘትና ቅርጽ ለማወቅና ለመረዳት ምናልባትም ደግሞ ሚናዬን ለመወጣት በማደርገው ጥረት ላይ ያበቃኝ የእሳቸው ስራ ነው። መጀመሪያ እንደ ታሪክ ሰው የታሪክ አጻጻፍ ስታይላቸው በራሱ ትንሽ ለየት ይላል። ምክንያቱም በታሪክ መረጃና ማስረጃ የምንለው ነገር አለ። ለሌላውም ሊሰራ ይችላል። መረጃ አንድ ነገር ነው፣ ግን በማስረጃ መረገጥ አለበት፣ ወይም ማረጋገጫችን ማስረጃ ነው። ስለዚህ እሳቸው ሞር ኦፍ በማስረጃ ላይ የተደገፈ ስራ የመስራት ዝንባሌ አላቸው። በሁለተኛ ደረጃ ታሪክን የሚያዩበት አንግል በራሱ ታሪክ ኢንተርፕሬትድ የሆነ መረጃዎች ማስረጃዎች እስካሉ ጊዜ ድረስ ፋክት ነው፣ ሪኢንተርፕሬት የማድረግ ዝንባሌ ነው ያላቸው። እቺ ትንሽ ለየት ታደርጋቸዋለች፣ which is positive። ሌላውም በአርአያነት ሊቀበለው የሚገባ ነገር ነው። ሁለተኛ ከሁለት ጽንፍ ነው የሚያዩት ሁልጊዜ፣ ማለት ዘ ፖዚቲቭ ኤንድ ዘ ኔጋቲቭ፣ ሁለቱን እያወዳደሩ ወይም እያነጻጸሩ የማየት ዝንባሌያቸው በራሱ ትንሽ ለየት ያደርጋቸዋል። ብዙ ጊዜ እኛ አሁን ስለ ታሪክ ስንነጋገር ወይ ፖለቲካል ሂስትሪ ነው ሁልጊዜ እየደጋገምሽ ከማህበራዊ ጋር የተያያዘውን ነገር ብዙ
ዲል አናደርግም። ማህበራዊ ፓርት ደግሞ የራሱ የሆነ ተጨባጭ ማህበረሰቡን በተለይ ከማስተሳሰር አንጻር ወስተርፈ የራሱ የሆነ ነገር አለውና እዛ ላይ ብዙ የተሰራ አይደለምና ከዛ ጋር የማያያዝ ከአንድ አንግል ብቻ ያለ መመልከት ዝንባል። ሌላው እንግዲህ እሳቸው ትንሽ ለየት የሚሉት በጣም ብዙ ያነባሉ፣ የተለያዩ ቋንቋዎችን ይሞክራሉ። ይሄም አንዱ አድቫንቴጃቸው ነው። ለምሳሌ አሁን አናልደ ኢትዮጵ ብዙ ጊዜ በኢትዮጵያውያን ምሁራን ዘንድ የማይታወቅ ነው ማለት ይቻላል። በየጊዜው ግን የሚወጣ ነው ማለት በኢትዮ ፍሬንች ስታዲስ አማካኝነት እና እነዚህ መረጃዎች ደግሞ ቀላል አይደሉም። በተለይ ከአርኪኦሎጂ ግኝቶች በመነሳት ነው መረጃዎቹን ከከልቸራል አንጻር ከሶሻል አንጻር ወስተርፈ ለመተንተን ሙከራ የሚደረገውና እነዚህን በማስረጃነት እየተጠቀሙ የሚሰሯቸው ስራዎች በጣም ለየት ያለ ስኩል ኦፍ ቶት ውስጥ ይከታቸዋል። እንግዲህ ስለ ስኩል ኦፍ ቶት ስንነጋገር በርካታ ስኩል ኦፍ ቶትስ አሉ በሂስትሪም አጻጻፍ። ከነዛዎቹ ውስጥ አንዱ ላይ ይወድቃሉ አይወድቁም። እንግዲህ በተለይ ይሄ ወደ ፖስቱ ወደ ድህረ ነው የምንለው የማድላቱ አይነት ሁኔታ ይታያል። ስለዚህ ያንን የመገንዘብና አለመገንዘብ ጉዳይ የየሰው ነው እና ከዚህ አንጻር ግን የሚያዩበት ምልከታ በጣም የሚደነቅ ነው ማለት ነው የምችለው። እስቲ አሁን ደግሞ ፕሮፌሰር የዛሬንና ያው የነገን ጉዟችንን ለማስተካከል ታሪክ ምን አይነት አስተዋጽኦ እንዳለው ቢነግሩኝ። ታሪክ ምንድን ነው የምትዩን ነገር ይሄ ታሪክ ይመራል የምትለውንም ለማምጣት ታሪክ ትርጉም ልናገር። ታሪክ ማለት የሰው ስራ ነው። ሰው ማን ነው የሚል ጥያቄ ነው የሚመጣ። አንድ ኃይለኛ ጥያቄ ጠይቀሻል። እነዚህ ሳይንቲስቶቹ እንዴት እንደሚመልሱ አላውቅም። ፕራክቲካል ነገሩ ምንድን ነው ጥቅሙ ብለሽ የጠየቅሽው ነበረ። ሰው የተገኘበት እዛ ከሆነ ከጥቅም በላይ ነው። እንደዚህ ምንድን ነው መሆኑ? ሰው ማለት የሰው ልጅ ለሁላችንም በሚገባ በራሱ አእምሮ መሳሪያ ራሱንና አካባቢውን የሚያውቅና የሚለውጥ ነው። ሰው የሚለውጠው በስራ ነው። በስራ እንቅስቃሴ ነው። ህፃን ማህፀን ውስጥ ባለው ጊዜ ከደም ወደ ህፃን ስል ስራ መጀመሩ ነው። እዛ ውስጥ የሰው ጠባይ ይሄ ነው። የሰው ስራ ሰው ከሌላ እንስሳ የሚበልጠው በአእምሮ ባለቤትነት ነው። የሰው ስራ ደግሞ የሰው ፍላጎቱ ምንድን ነው? ሁልጊዜ መብላት፣ መጠጣት፣ መኖር፣ ማደግ ነው። በዚህ የሰው ትርጉም የእውቀትና የማንነት መሰረት ሁለት ብቻ ነው። አንዱ ማህበራዊ ነው። ህፃን ሲወለድ ይሄ ህፃኑ ምልክትና መሳሪያ አለ። በአእምሮ መሳሪያ የሱ ነው። እሱ ከየት መጣ ጥያቄ አይደለም። ማን ሰጠ ጥያቄ አይደለም። እንስሳ አያደርግም። ሰው ያውቃል። በራሱ አእምሮ ይለውጣል። ይሄ እውቀት የሚመጣው ማህበራዊ ከወላጅ ቅርጽ፣ ሰውነት፣ ቋንቋ፣ ባህል ይወስዳል። አንድ ምንጭ ነው። ተፈጥሮ ራሱ ነው። አየሩ፣ ንብረቱ እሱ ሁለቱ ምንጭ ነው ለሰው እውቀት። እውቀት እንዴት ይጀምራል? ታሪክ እንዴት ይፈጠራል ማለት ነው። ታሪክ የሰው ስራ ነው። የሰው ስራ ስለሰራ አይደለም። የሰው ስራ መሆኑ መታወቅ አለበት። ጊዜ መታወቅ አለበት። የተሰራበት ስፍራ መታወቅ አለበት። አድራጊና ተደራጊ መታወቅ አለበት። የሞተውም የገደለም መታወቅ አለበት። ይሄ ታሪካዊ የሰው ስራ ነው። ይህ ስራ ያስገደለውም ያደረገው ነገር የሚቀጥል ነው። ስለዚህ ታሪክን የሰው ስራ የዛሬ ያለፈውን ተምረሽ መሄጃ የት ነው፣ ከየት መጣ፣ የት እየሄዳ የሚለውን መመሪያ ከታሪክ ታውቂያለሽ ማለት ነው። ታሪክ መለኮታዊ አይደለም፣ ምስጢረ ሥላሴ አይደለም፣ የሰው ስራ ነው። ሰው ሰርቶ ነው የሚበላው። ራሱን ይወዳል። አሁን በዛ ምክንያቱም በራሱ አእምሮ ነው አይደለም ያለ ነው። ራሱን ነው የሚወደው። መጀመሪያ የሚያውቀውም እሱን ነው። ስለዚህ ህፃን ለምሳሌ ብታይ 6-7 ዓመት እድሜ እስኪደርስ ድረስ ራሱን ብቻ ነው እንጂ ምግብ ለሰው አይሰጥም። ራሱን ይወዳል። መውደዱ መልካም ነው። ስለዚህ ይሄ የሚወደው ሰውየው መሆኑን በምንድን ነው የሚታወቀው? በታሪክ ነው። ታሪኩ የሰው እንዴት ተደርጎ ጥናትና ምርምር ተደርጎ ነው። ይሄ ለምሳሌ አሁን ሉሲ እንደዛ የእሳተ ገሞራ ያደረገው ድንጋይ ከሆነ እኮ ታሪክ አይሆንም። ሰው የነካ
የሰዎች ስሩ 2 ጠርዝ ስለት ያለው ድንጋይ መሳሪያ ከዛሬ 2 ሚሊዮን 600 ዓመት በፊት የተደረገ ሰው የሰራ ነው። የሰው ስራ መሆን አለበት። ከሰው ስራ መሆን ካለ የሰው መመሪያ ሰው መነሻ አለው፣ መድረሻ አለው። የዚህ መመሪያ የሚሆነው ታሪኩ ነው። ያ ታሪክ መረጃ ከተበላሻ አእምሮ ይበላሻል። መረጃ ብቻ ነው የሥራ ሰው ኦርጋናይዝዶ ካላደጋ ወደፊት አንድ በጣም አስገራሚ ነው። የአርቲስት እግር ይዞ እንዴት ወደፊት አይራመድም? ለመሬት ይዞ እንዴት በሰርቶ አይበለም? አእምሮ እያለ ለምን አያስብም? ምንድነው? ጉድ ነው ወይ? አስገራሚ ነው። ማን ነው? ቴዎድሮስ ካሳሁን ገርማሞ። አስገራሚ ነገር ነው። ኢትዮጵያ እዛ እና ሐውልት የሰራው ማን ነው? ደግሞ ጦር ሜዳ የተደረገ ነገር በኢትዮጵያ ነገር ተደርጎ የማይታወቅ ሹቲንግ ነው እንትን ያየሁት። ያ ልጅ አስገርሞኛል። ስለዚህ መመሪያችን ምንድነው? ታሪክ እንዴት ነው ከየት ወዴት እንደምንሄድ ሰውን የሚያስማማው ተረት አይደለም፣ ታሪክ ነው፣ ሰብአዊ ነው፣ ሰው የሰራ ስራ ነው፣ ማደግ አለበት። አሁን ይሄ ኮብልስቶን ነው፣ የሚያስገርም ነገር ነው። ባለፈው 15 ዓመት አሁን የሚሆን አይተን እኔ እኮ ፉል ታይም እዚህ አሳልፌያለሁ። በእግር ነው የምንቀሳቀሰው። ከፊትም አዲስ ህንጻ አለ፣ ከጎንም አዲስ ህንጻ አለ ካለ የት አለሁ ነው የምለው። ይሄ ደግሞ መላ ኢትዮጵያ ነው የተደረገ። ተመልካቾቻችን ከዛሬ የአርአያ ሰብ እንግዳዬ ከፕሮፌሰር ላጲሶ ጌታሁን ድሌቦ ጋር ያለኝ ቆይታ አላበቃም። እረፍት ወስደን ተመልሰን እንገናኛለን።